ናዮ ትግባ የሚሉት ብዙ ሰዎች ናዮ ትግባ ብቻዋን ትሆናለች። ብቻዋን ነች። አስገባት። እኔ ጀስት ያስገባት ብቻዋን ኢንቫይት እኔ ጋር ያሳየኝም። ኢንቫይቷ ኦፍ ነው የሚለው። ላንተ ትታያለች። ፍሬንድ ናቸው ካንተ ጋር። ኧረ በጣም ፍሬንድ ናቸው። ያምሻል አዳርጋት እንዴ ስትይ ቤስት ፍሬንድ አስገባት። አዳርጋት ቤስት ኖርማል ፍሬንድ እንዴ አላልኩም። እንደዚህ ያው ገባኩ ከዛስ እኮ አይ እንደዚህም ገባ እንደዚህም ገባ ብዬ ነው እንዴ ማስገባት ትወዳለህ ሁሌ? እኔ አይደለሁም አሁን ይትንጭ ያስገባቸው ይቲማ ሁሌ እንደዚህ ነገር ላይ ትፈጥናለሽ ሲባል ሰምቻለሁ። ምን አይነት ነገር መኪና ማርሽ ምናምን መቀርቀር ትችያለሽ አሉ። ምን አለ መኪና ማርሽ መቀርቀር ትችያለሽ? እንዴት የመኪና ማርሽ ምን ማድረግ ያላወራም እኔ ነኝ የምሰደበው። አላወራ የመኪና ማርሽ ምን ማድረግ ምን ይችላል? በዚህ ፍሪ ካንትሪ ባይዞ ግን አዎ ካንትሪ ትሪ ግን ራቼ ግን ከምር እንትን በል አሁን እንትናት ትፈራታለህ። አይ ነው ግን አትፍራ፣ ድፈር። እግዚአብሔር ወንድ ልጅ ሲፈራ አያምርም። ደፈር ቆፍጠን ሲል ነው ደስ የሚለው። እውነት ምን ላድርግ? ደፍር። አዎ ድፈር፣ እግዚአብሔር ድፈር። ለምንድን ነው የምደፍረው? አትፍራ። እንዴ ፋራ እስከ መቼ ፈርታል? እና እንዴ መድፈርን ምን አመጣው ታዲያ? አስፈላጊ ነው እንዴ መድፈር? እንዴ አትፍራ፣ በተቃራኒው ድፈር ነው አይደል? ፍራ በተቃራኒው ምንድነው? ድፈር። እንዴ ድፈራት ያለሽ እንዴ? ምን ነው ለምን አትይም? ምን ነው ደስ እንዳለው ሰው እሺ። እና ምን ነገ ጠዋት ደግሞ እኛ ፌሚኒስቶች ቪዲዮ ነው የምንሰራብሽ። ድፈር ምናምን አትላልሽ እንዴ? ድፈር አይባልም እኮ የሰው ልጅ ወይ አግባብተህ በፈቃደኝነት እንደሚሆን ምናምን ተብሎ ይመከራል። ድፈራት ተብሎ ይመከራል። አዎ በቃ ሁሌ ትፈራለህና ደፍረህ አውራት። እውነት ምንድን ነው ያወራና እንዴ? ሁሌ ሊያወራሽና አፉን የሚይዘው ነገር አለ። አንቺ ያልተረዳሽው እኛ የተረዳነው ነገር አለ። ከዚህ ልጅ ጋር ገባሽ? አንቺ ነው እንደዚህ ዝም ብለሽ ጃንዬ። ግን ትምህርትም እንደዚህ ትረጃለሽ እንዴ? ለምን አልረዳም? ወፈፍ አታት ወይ ትምህርት ያም እንዴት ምን ነው ይቲ ለምን አልሽ? አትረዳም ወይስ ምንም ችግር የለውም? ያዳኒ ያውን ፋኖች ነገር እኔ አፍያ ያርፍ እኔ ነክት በዚህ በአካል ተገናኝተናል። እንደምታውቀኝ ነው የምታወራው። በአካል ተገናኝታችሁ አታውቁም እንዴ? አይ አውርተን አናውቅም። እና ለስቲቭ ክሊፕ ነው ፀጉራችሁን የተቆረጣችሁት? ወንድምነት መስዋዕትነት ስጦታ ብለው አሁን ሰርፕራይዝ ፕሊዝ ውጡ። 1 2 3 ዳራቺ ሰላም ነው። እንዴት ነህ ራቺ? እንዴት ነህ ራቺ? ምንድን ነው እውነታችሁ ነው? ችግር አለ? ምንድን ነው የምትለው? አታምንም እንዴ? አይደለም ኢፌክት መስሎኝ ነበር መጀመሪያ። ኢፌክት ይመስላል። እግዚአብሔርን መድኃኒዓለምን በል እስኪ መድኃኒዓለምን ራቺ እንዴ! ለምን ለስቲቭ ዘፈን ለሶስተኛ ዘፈን ለሶስተኛው ቀረጥ። ኧረ በእግዚአብሔር
ጃበሉኝ በእግዚአብሔር ለስቲቭ ዘመን ሶስተኛ ዘመኑ በመላካ ነው። ሶስተኛ ዘፈኑ ሊሰራ ነው። እኔ ሰይፉ ላይ የቀረብኩት እንደምታየው ዳኒ ቀጣይ ሳምንት ዶንኪ ቲዩብ ላይ ይቀርባል። ይሄን ፊት ይዞ ስማ ታኩር ሚውዚክ ክሊፕ ቀርጸሃል እንዴ? ኧረ አንቺ ትቼዋለሁ እኮ መሱዴ አሁን ከመሱዴ ጋር ብታረጉት አያምርም? እንዳሳብ አይ የባህል ዘፈን ስለሆነ ክሊፑ ላይ የሆኑ እንስሳቶች ስለማይጠፉ አንተና ዳኒ አስገባቸዋለሁ ሰንሰለት ይዤ እንደዚህ ስማ አንተ ልጅ ገደለው ለስራ ነው እንደ ሀሳብ ነው ምናምን ነገር ገባችሁ? እዚህ ጋር ጆን እና ጆሲ የሆነ ቁም ነገር ስላወሯቸው ነው። ሁለተኛ እንዳታነጋኩኝ ቤላዬ እቻ አዲሷ ቤታ ነገር የማትፈልገዋ ቤታ ከሰው ጋር መጣላት የማትፈልገዋ ቤታ ቤላዬ አንነካካም የድሮዋ ጭራቋ ቤታን ተመልሳ እስክትመጣ ድረስ እችኛዋን ቤታ ብትንከባከባት መልካም ነው። ባንጣላ ልታነካኩ የኳስ እውቀት ካለ ተጫዋች መጥራት መጀመሪያ ተጫዋች ማወቅ። ዝም ብለህ አርሰናል ባለ አይደለም። ሎጎውን እዚህ ጋር ለጠፈ ቆሎ ባዞር አይደለም። እኔን ጠይቀኝ። ኳስ ታውቃለህ አይደል? ጠይቀኝ። አንተ ለሰደብ ነው ማለት ኳስ አንድ ቀን እንደዚህ ስለማይሰር ብለህ ቪዲዮ ሲሰራ እንኳን አቻለሁ። ለምን የግድ መፖስት አለብኝ? እንደናንተ ማውራት አለብኝ? አርሰዬ ማለት አለብኝ የግድ? የማንቸስተር ደጋፊ ነኝ። ጠይቀኝ፣ የምጠይቀኝ ጥያቄ ካለ። ችግሩ ምን እንደሆነ ታውቃላችሁ? የአርሰናል ደጋፊዎች አርሰናል ትላላችሁ፣ ቆሎ እያዞራችሁ ዲኤስቲቪ ቤት እንደዚህ ለውዝ እየሸጣችሁ ቂጣችሁ እስኪያልባችሁ ድረስ አርሰናል ትላላችሁ። 5 ተጫዋች ጥራ ስትባል አታውቅም። በሰደፍ መታኝ። በሰደፉ ሲመቱኝ ይህን ማጅራቴን ሲመቱኝ ሰደፉ ተሰበረ። ሰደፉ ሲሰበርበት እንደገና በመጥረቢያ ዛቢያ መታኝ። እሺ አመሰግናለሁ። ይቅርታ በላችሁ። ምንም የኳስ እውቀት የለም። አዝናለሁ። አንተም የመስደብ እንጂ ሰሞኑን በቃ በጣም ወፈርኩና 60 ምናምን ኪሎ ኦልሞስት ገባሁና እንዴት ነው መቀነስ ያለብኝ? በጣም አሳሰበኝ። ቁርስ ነው የማትበላው፣ እራት ነው የማትበላው፣ ምሳ ነው የማትበላው እና እኛ መረጠልሽ ማሬ አንቺን አሁን እንትን ያወፍርሻል። ሴሪፋም እሱም ፍቺ ገባሽ? እንደዚህ አይነት ነገሮች ምንድነው ሴሪፋም የምትበሉት አለ ያብኩታችሁ። ይሄ ደግሞ ብስኩት ውስጥ ውሃ ከተሽ እያቦካሽ እንደሱ አይነት ነገር ፍቱ። እሱ አይነት ነገር ያወፍራል። አይ የሚያወፍር ከሆነ ታዲያ ለምን አንተ አትሞክረውም? እስጢፋኖስ ግሬስ እስጢፋኖስ ቶማስ ያላዳለች እንደዚህ ሆነ ግሬስ ከሚወርድ ያንን በልተህ ብትወፍር አይሻልም? አይ ማማ ኢንዶሚስ የቱን ነው የምትበይው? የአትክልት ነው የዶሮ ጣዕም? ለመወፈር ከሆነ የሆነ መድኃኒት አለ፣ እሱን በውስጥ እጽፍልሃለሁ። አይ እንዴ እሱን ሰተሽ ነው